ሰሞኑን በደቡብ አፍሪካ መላው ህዝቦቹን መንግስትንና ፖሊሶችን ያስፈራውና ያስደነገጠው ስጋት ውስጥ የከተተው የኢትዮጵያዊ ወጣት ማን ነው? ምን አይነት መረጃስ አለ? በቪዲዮ ዳግም መጥቶስ ምን አለ? ህዝቡስ በዚህ ጉዳይ ላይ ምን እያለ ነው? ሀሳብ አስተያየቱን፣ ኮሜንታቸውን፣ አጠቃላይ ይዘቱን አምጥተን በሁለቱ ጎራ አድርጎ ኢትዮጵያውያን ሲያከራክር ያለውን ጉዳይ በዚህ አጭር ቪዲዮ የምናየው ይሆናል። አብራችሁን ቆዩ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ይህ ኢትዮጵያዊ ወጣት በትውልድ ሀዲያ መሆኑን በቪዲዮ ላይ ሀዲያኛ ሲናገር ሰምተናል። የቃል እማኞችና ልጁን በቅርበት የሚያውቁ ሰዎችም የሀዲያ ልጅ መሆኑን እየተናገሩት ይገኛል። ይህ ወጣት በመጀመሪያም ጀግና፣ ብርቱ፣ ጠንካራ፣ ልበ ብርቱ ወንድ አይነት መሆኑንም ብዙ ሀሳቦችን ማየት ችለናል። እንዲሁም ደግሞ ብዙዎቹ በሀሳባቸው በኮሜንታቸውም ከጀግናው ህዝብ ከሀዲያ ወጥቶ ብቻውን ሶማሌና ኤርትራን ካድበረበደው ከኮሎኔል በዛብህ ሀገር ተወልዶ ወንድ ባይሆን ይገርመኛል፣ ደፋር ባይሆን ይገርመኛል። ሀዲያ ግንባሩን እንጂ ጀርባውን ለጦር አይሰጥም እያሉ እያሟገሱም ይገኛሉ። አንዳንዶች ደግሞ ብቻውን ሆኖ እንደዚህ አይነት ነገር መስራት፣ ብቻውን ሆኖ እንደዚህ አይነት ነገር ማድረግ ለነፍሱም ለህይወቱም ለሱም ስጋት ነው እያሉ ነው። በዚህ ቪዲዮ ላይ ከብዙ ኮሜንቶች ጥቂት ኮሜንቶችን ለእናንተ ትምህርት ይሆናል ያለውና እናንተ ሀሳብ አስተያየት እንዲሰጣችሁ የፈለግነውን ኮሜንቶችን የምናቀርብ ይሆናል። ኮሜንቱን አይታችሁ ሀሳባችሁን እንደገና ኮሜንት ላይ ያስቀምጡ። ወደ ኮሜንት በፌስቡክ ከተለያዩ ፔጆች ሸት ያደረግነው ኮሜንት ነው። ብዙ አይነት ሰዎች ብዙ አይነት ሀሳብ እየሰጡ ነው። ግን ህዝቡ በሁለት ጎራ ተከፋፍሎ ሀሳብ እየሰጡ ያሉት፣ ግማሾቹ እያደነቁ ግማሾቹ ልክ እንዳልሆነ እየተናገሩት ይገኛሉ። እናንተስ በየትኛው ጎራ ላይ ናቸው? መልካም ቆይታ። አይቼ የማልጠግበው ብቸኛው ደቡብ አፍሪካውያንን ያስደነገጠው ጀግና ፈጣሪ ጠብቆ ትለያለ ብሎታል። የጀግና ልጅ ጀግና ዝም ብሎ አይሞትም። አቋም ተመችቶኛል። ሰው የጭንቅላት አይስራም እንዴ? በሱ ጦስ ስንትና ስንት ወገኖቻችን አታስጨርስ። ለራሱም አይሆንም እንኳን ለሌላው። ይልቁንም ቢረጋጋ ይሻላል። ምከሩት። ጀግና ወንድማችን ግን ጥንቃቄ አድርግ። እንደዚህ አይነት ሀሳብ ይመቸኛል። ጀግና ነው፣ ድፍረቱ ደስ ይላል፣ ግን ጥንቃቄ ያስፈልጋል። በሰው ሀገር እንደዚህ መሆን ልክ አይደለም። ጀግና የወለደ የጀግና መፍለቂያ ኩሩ የሀዲያ ልጅ እንደ ሀገር ኮርተንብሃል ይላል። አረ ይገሉብሃል፣ ይቅርብ። በሰው ሀገር ጀግንነት የለም። ከፈቀዱ መኖር፣ ካልፈቀዱ ሀገራቸውን ለነሱ ለቀ ወደ ሀገርና ወንድሜ ለቤተሰቦች መኖር ይሻላል። ለደይ ኮሜንት ላይ የቁርጥ ቀን ልጅ መቼም ከቢራ አይበገርም። እንኳን ለደቡብ አፍሪካ ለኤርትራ አልተበገርንም ይላል። የዘንድሮ ሰው ጀግና ስለማያውቅ ሞኝንም ጀግና ይላል። ወዳጄ እንደዚህ አይነት ነገሮች ለሌባ እንጂ ለዘረኝነት አይሆንም። ምክንያቱም ደቡብ አፍሪካ የተነሳው እንቅስቃሴ ዜኖፎቢክ ዘረኝነት ስለሆነ ህዝቡ እንደ ህዝብ ስለተነሳ ነው። የትክክለኛ ሀሳብ ነው፣ ደግፋለሁ። በግሌ ይህ ድርጊት ጥበብ የጎደለ በራስ ላይ ችግር መፍጠር ይመስለኛል። ይህን ድርጊት የምታበረታቱ ሰዎች ጭምር ወገኖቻችሁ ላይ መከራ እየጨመራችሁ ነው። ከእንደዚህ አይነት ነገር ታቀቡ ይላል። ያንተ ጀግንነት በሳውዝ አፍሪካ አይሰራም። ጀግንነት ይዘህ ወደ ሀገር ቤት ግባ። ጀዝባ ይላል። ስድቡን ባልደግፍም ሀሳቡ ልክ ነው። ሰው ሀገር ላይ ጀግንነት የለም። አንድነት ስለሌላችሁ ብቻውን እንደወጣ በአደባባይ ወጣ። እስቲ ሶማሊያውያን ተመልከቱ ምን ያህል እንደሚያስፈሯቸው። ተውሱን አንድ ነጭ ብቻውን ሲያርበረብዳችሁ አላያችሁ? ሰብሰብ ያለ አንድነት ተናባችሁ ቢኖር እንዲህ ለራብተኞች አትዳረጉም ነበር። ዋጋ እንዳያስከፍላችሁ። ከማይረባ ጉልበት በህግ አምላክ ማለት ይሻላል ነው እንደሚባለው። የትክክለኛ ሀሳብ ነው። ከማይረባ ጉልበት በህግ አምላክ ማለት ይሻላል። ትክክል። የማያድን ጉልበት ጥሩ አይደለም። ምኑ ነው የሚያኮራው? ሪስክ አናላይዝ መስራት አትችልም እንዴ? ስደተኛ ሆነ ግለሰብ በሰው ሀገር መሳሪያ አንግቦ መታየቱ ለራሱም ብሎ ለሌላው ወገን የሚያመጣው ጦስ ማስተዋል ያስፈልጋል። ምክንያቱም ሁላችንም እንደዚህ የተጣቀን በሚመስል መልኩ እንደውም በግድ ከሀገራችን ውጣ የሚባል ነገር እንዲመጣም ያደርጋል። እና ዝም ብሎ አይኑ እያየ ይሞት። ምን የሰው ሀገር ነው? ወንድ ልጅና ጃግር ራሱን ለመከላከል ቦታ ሀገር አይመርጥም። ወንድማችን ጀግና ነህ። ኢትዮጵያዊ ባህሪው ይሄ ነው። ማናችሁም ባትጎዱ ደስ ይለኛል፣ ግን ልገል የመጣውን አብረው ሙተው ይላል። እግዚአብሔር አምላክ ጨርሶ ጉልበትና ጤና ይስጥህ። አንተ ግን ጀግና ነህ። በራሳቸው ሀገር ላይ እንደዚህ ማውራት ራሱ ታሪክ ሰርታል። ኢትዮጵያዊ ታሪክ ነውስ። አምላክ ባለበት ቦታ ሁሉ ይጠብቅ። አንተና እንደ ደም መላሽ ብያለሁ። ቆሞ ከመሞት ይዞ መዋደቅ ጀግንነት ነው። አኩርተኛል የምር። መሞት ካልቀረ ጀግና ሆነ ሙት ትችላለህ። የሀዲያው ጀግና ታሪክ ስራ። ራስህን ሁልጊዜም በንቃት ጠብቅ። ጀግና አይበረከትም፣ ታሪክ ግን ይሰራል። ጀግና ጠላቱ የቅርቡ ሰው ነው።
ቃኝ ግዛት ያልተገዘነበት ምስጢር ወዲያ ባይነታችን ነው። ወዲያ በለው ወንድማችን ኤአይ እያሉ ነበር። ለካ ልበ ሙሉ የበዛብኝ ወንድም የነብር ልጅ ነው። ሆብቾ አባዩ። በዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዴት አያችሁ? መልካም ቀን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ሰንብቱ።